አይ እኔ እኮ አፌ ነው እንጂ ሆዴ ባዶ ነው ይላሉ። ይሄ ማለት ምን ማለት ነው? አፋችንን እኛ እየተጠቀምንበት አይደለም ማለት ነው። እገሌ አፉ ነው እንጂ ሆዱ ምንም አያውቅም፣ እኔ እኮ የምናገረውን አላውቅም ካለ አንድ ሰው ጸበል መሄድ አለበት 7 ቀን ማለት ነው። ምክንያቱም አንደበቱን የሚጠቀምበት ሌላ አካል አለ ማለት ነው። አንደበቴን የማልቆጣጠረው ከሆነ የማስበውን የማልናገር ከሆነ ችግር አለ ማለት ነው። እዴ በተጓዳኝ እዚህ አርብ ገድሉ እንደሚነበበው የአባታችን የአቡነ ተክለ ሃይማኖት ፍቱን የሆነ ጠበልም አላቸው እኮ። የምናገረውን አላውቀውም ሰው አስቀይማለሁ የሚል ስል መጥቶ መጠመቅ አለበት። አይ ሰው እኮ የሆዱን አያይለትም የአፉን ነው የሚሉ ደግሞ የሚያስተባብሉ አሉ። አዋ የሆድን አንተ ነው የምታውቀው። በምላስ የሰው ልብ የሚያደሙ የሰው አጥንት የሚሰብሩ ብዙ ሰዎች አሉ። እንዴ አስበን ነው መናገር ያለብን። የምናገረው ንግግር ማንን ይጠቅማል? ማንን ይጎዳል? ማን ነው ከዚህ የሚያተርፈው? ምንድነው የምንጠቀመው ብሎ ማሰብ አለበት። ክርስቲያን አንድ ጊዜ ብቻ አይደለም የሚያስበው፣ ታውቃላችሁ፣ ሁለቴ ነው የሚያስበው። አንደኛ እንደ ማንኛውም ሰው ያስባል። ሰው አስቀይማል፣ ሰው አስከፋለሁ፣ አብሬ ምኖረውን የሚቀብረኝን የሚያስታምመኝን ብቻዬን እንዳልቀር የሚሆነኝን ማህበረሰቡን አስከፋለሁ ብሎ ያስባል። ሁለተኛ እግዚአብሔር ይጠይቀኛል ይላል።